አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ወደ ሁለተኛው ወር እየገሰገሰ ይመስላል። መካከለኛው ምስራቅን ያዳረሰው ጦርነት ከቀጣናውም ሊያልፍ ይችላል የሚል ስጋት እየጫረ ነው። ጦርነቱ የጎዳው ኢራንን ብቻ አይደለም። የተባበሩት አረብ ኤምሬትስ፣ ኢራቅ፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኦማን፣ አዘርባይጃን፣ በወረራ ስር ያለው ዌስት ባንክ፣ ቆጵሮስ፣ ሶሪያ፣ ኳታርና ሊባኖስ ገፈት ቀማሽ ሆነዋል። ጦርነቱ ከቀጣናው ተሻግሮ ዓለምን የሚያዳርስ ሊሆን ይችላል የሚል ፍርሃት የተስተጋባውም ለዚህ ነው። የዓለም ጦርነት የሚባለው ምን አይነት ጦርነት ሲሆን ነው? በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን ብዙዎች ጦርነት በአግባቡ ተወጥኖ የሚካሄድ እንደሆነና የጦርነቱ ተሳታፊዎችም አውቀው እንደሚገቡበት ያስባሉ ይላሉ። ከዚህ ቀደም ከተካሄዱ ጦርነቶች በመነሳት ግን ይህ ትክክል እንዳልሆነ ያስረዳሉ። የመጀመሪያው የዓለም ጦርነት ሲገልጹ በድንገት ተነስቶ ተዋጊዎችም የተቀናቃኞቻቸውን አቅም ሳይገነዘቡ ገቡበት ይላሉ። በትምህርት ቤት እንደሚካሄድ ድብድብ ልናየው እንችላለን ሲሉም ያስረዳሉ። የኦስትሮ ሃንጋሪያዊው ንጉስ ፍራንሲስ ጆሴፍ ወንድም ልጅ መገደል በአውሮፓውያኑ 1914 አንደኛው የዓለም ጦርነት እንዲነሳ አድርጓል። በሳምንታት ውስጥ የአውሮፓ አጋር ኃይሎች ጦርነቱን ተቀላቀሉ። ኦስትሪያና ሃንጋሪ ሰርቢያ ላይ ተነሱ። ጀርመን ኦስትሪያን ስትደግፍ ሩሲያ ሰርቢያን አገዘች። ፈረንሳይ ሰርቢያን ለማገድ ሩሲያን ትደግፍ ጀመር። ብሪታንያ ለክብርና ለዝናዋ ስትል ጦርነቱን ተቀላቀለች። ጦርነቱ የመላው ዓለም የሆነው በዚህ መንገድ ነበር። በኪንግስ ኮሌጅ የዓለም አቀፍ ታሪክ ፕሮፌሰር ጆ ማይሎ እንደሚሉት የዓለም ጦርነት የሚባለው ሀያላን ሀገራትን ያሳተፈ ውጊያ ሲካሄድ ነው። በመጀመሪያው የዓለም ጦርነት የአውሮፓ ሀያላን ሀገራት ተዋግተዋል። በሁለተኛው የዓለም ጦርነት አሜሪካ፣ ጃፓን እና ቻይና ገብተውበታል ይላሉ። ብዙዎች የኢራንን ጦርነት የመካከለኛው ምስራቅ ጦርነት ብለው ነው የሚጠሩት። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ቭላዲሚር ፑቲን ሶስተኛው የዓለም ጦርነትን ጀምረዋል ብለዋል። ሞስኮ ላይ የምጣኔ ሀብትና ወታደራዊ ጫና መደረግ አለበት ብለውም ያምናሉ። ፑቲን ሶስተኛውን የዓለም ጦርነት ጀምሮታል ብዬ አምናለሁ። ጥያቄው ምን ያህል ግዛት ይቆጣጠራል፣ ማንስ ያስቆመዋል የሚለው ነው ብለዋል። ሩሲያ አዲስ ዘይቤን ዓለም ላይ መጫን እንደምትፈልግና ይህም የሰዎችን ፈቃድ እንደሚጋፋ ገልጸዋል። ለመሆኑ አሁን ላይ ወደ ሶስተኛው የዓለም ጦርነት የመግባት ስጋት አለ? እንደሚከተለው እንዲሁ በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን እንደሚናገሩት ኢራንና የየመን ሁቲ አማጽያን አጋሮቿ ጦርነቱን ሊያስፋፉ አይችሉም። ኢራን የሆርሙዝ ሰርጥን በመዝጋት ዓለም አቀፍ ጫና ማሳደር ትሻለች። በርካታ ሀገራት የኢነርጂ አቅርቦት መስተጓጎል እየፈተናቸው ይገኛል። አሜሪካ በጦርነቱ መሳተፏ ቀውሱን ያባብሰዋል። ሌሎች ሀገራት በቀጥታ በጦርነቱ ባይሳተፉም በምጣኔ ሀብትና በስትራቴጂ ተጎጂ ሆነዋል። በአንድ ቀጣና የሚነሳ ግጭት በሌሎች አካባቢዎችም ግጭት እንደሚቀሰቅስ ፕሮፌሰሯ ይናገራሉ። ምዕራባውያን መዘናጋታቸውን በማየት ቻይና ታይዋንን ለመጠቅለል ትሞክር ይሆናል። ሩሲያም በዩክሬን የምትወስደውን እርምጃ ልታጠናክር ትችላለች። ፕሮፌሰር ማርጋሬት ግጭት ቀጣናው ውጪ ሊስፋፋ ይችላል ይላሉ። በዚህ ግጭት ውስጥ እድሎች የሚታዩቸው ሀገራት በጦርነቱ ውስጥ መግባታቸው ለዚህ ዋነኛው ምክንያት ነው። ፕሮፌሰር ጆ በበኩላቸው ጦርነቱ ቀጣናዊ ሆኖ እንደሚቀጥል ያምናሉ። ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ትብብር ወደ ጦርነቱ ሊገባ ይችላል። ቻይናና ሩሲያ የጦርነቱ አካል ይሆናሉ ብለው ግን አይጠብቁም። ዓለም ላይ አንድ ነገር ሲከሰት ቻይና ታይዋንን ትጠቀልላለች የሚለው ፍርሃት ትርጉም የለሽ ነው። ስለ ሶስተኛው የዓለም ጦርነት እያወራን ከሆነ ቻይናና ሩሲያን በቀጥታ የሚያሳትፍ አይሆንም። የአውሮፓ የመካተት እድልም በጣም ጠባብ ነው ይላሉ። ቻይና ከፕሬዝዳንት ዶናልድ ትራምፕ ጋር የምትከተለውን ፖሊሲ ሲገልጹም ተገዳዳሪ አገር የስትራቴጂ ስህተት ሲሰራ ማስቆም አያዋጣም በማለት ነው። የነዳጅ ዋጋ መጨመር ከፍተኛ ጫና ያሳደረባት ቻይና አሸማጋይ ከመሆን ተጠቃሚ አትሆንም። ፕሮፌሰር ጆ እንደሚሉት የነዳጅ ዋጋ መጨመር ካሳደረው ጫና በበለጠ ስትራቴጂካዊ ጥቅም ዋጋ አለው።
አሜሪካ በመካከለኛው ምስራቅ ጦርነት ስትያዝ ቻይና የነዳጅ ሽያጭ ማካሄድ ትችላለች። የመሪዎችስ ሚና ምን ይመስላል? ታሪክ እንደሚያሳየው ጦርነት በመታበይ በኩራትና ተገዳዳሪ አገራትን በመፍራት ይጀመራል። ፕሮፌሰር ማርጋሬት እንደሚሉት መሪዎችም የጦርነት ሁኔታን ይወስናሉ። የፈረንሳይ ጠቅላይ ሚኒስትር ጎርጊስ ኪሜንሲው ጦርነትን ከመጨረስ ይልቅ መጀመር ይቀላል ያሉት በአንደኛው የዓለም ጦርነት ወቅት ነበር። ብዙ ውድመትና እልቂት ከደረሰ በኋላ ጦርነትን የመቀጠል አዝማሚያ እንዳለ ተንታኞች ይናገራሉ። የታሪክ ፕሮፌሰሯ እንደሚሉት የመሪዎች መታበይና ኩራት ጦርነትን እንደሚያስቀጥል ማሳያው ፕሬዝዳንት ፑቲን ናቸው። የዩናይትድ ኪንግደም መከላከያ ባወጣው አሃዝ ሩሲያ 1.25 ሚሊዮን ሰዎች አጥታለች። ይህም በሁለተኛው የዓለም ጦርነት አሜሪካ ከሞቱባት ወታደሮች የበለጠ ነው። ፕሮፌሰሯ እንደሚሉት መሸነፋቸውን ማመን የማይፈልጉ መሪዎች ጦርነትን ያስቀጥላሉ። ለዚህ ምሳሌ የሚሆነው አዶልፍ ሂትለርና የሚያቀነቅነው ጽንሰ ሐሳብ እንደማያሸንፍ እየታወቀ ውጊያ መቀጠሉ ነው። ጦርነትን ማርገብ። ጦርነትን ለማቆም ዲፕሎማሲ ቁልፍ ቦታ አለው። የታሪክ ተመራማሪው እንደሚሉት ከሁልጊዜው በተቃራኒ ወገን ያለውን ፍላጎት መረዳት ያስፈልጋል። ከዚያም ወደ ግንባር ማምራት። የታሪክ ፕሮፌሰር ማርጋሬት እንደሚሉት በቀዝቃዛው ጦርነት መገባደጃ ላይ የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ጣልቃ መግባትን ተከትሎ በሁሉም ወገን ለመነጋገር ዝግጁ ሆኗል። ይሄ ነገር እብደት ነው ብለው ቀዝቀዝ የሚሉ ሰዎች ሁሌም አይታጡም። ከቁጥጥር ሊወጣ እንደሚችል በማሰብ ነገሮችን ያረግባሉ ይላሉ። ሀያላን ሀገራት ጦርነት ውስጥ ሲገቡ የኑክሌር የጦር መሳሪያ ስጋት መኖሩን ሳይጠቅሱ አያልፉም። ፕሮፌሰር ጆ በበኩላቸው ዋሽንግተን፣ ቴልአቪቭ እና ቴህራን ማሳካት የሚችሉት ጥግ ድረስ መሄዳቸውን ማመን አለባቸው በማለት ጦርነቱ ለማክተም የሚያስፈልገውን የመጀመሪያ ደረጃ ያስቀምጣሉ። ተጨማሪ ጦርነት ለየትኛውም ወገን ተጨማሪ ውጤት እንደማያመጣ ይናገራሉ። ማዕቀብ ማንሳት ያስፈልጋል። ደህንነትን ለማስጠበቅ ስምምነት ለማድረግ ከውሳኔ መድረስም አለበት። ኢራን በዓለም ያላትን ቦታ መገንዘብም ያሻል በማለት ተንታኙ ያብራራሉ። በድርድር የተኩስ አቁም ላይ መድረስ እንደሚቻልም ያምናሉ። ከዚያም ዘላቂ ስምምነት ላይ መድረስ እንደሚቻል ተስፋ ያደርጋሉ።